عليكم ورحمة الله وبركاته. الدرس الأول ጽሁፉ በደንብ አይታይም ነበር። ኢንሻአላህ ድጋሜ ልድገምላችሁ። ደርሱ الأول የመጀመሪያ ደርስ هذا ይህ ማለት ነው። ይህ ቅርባችን ያለ ነገር ማመላከቻ هذا ቤት ኢሻራ ምልክት ነው። ቅርብ ላለ ነገር የምናመላክትበት ኢስሙል ኢሻራ ሊልቀሪብ ይባላል። هذا ማለት هذا ቤት ይህ ቤት ነው። هذا ቤት ይህ ምስሉ ላይ የምታዩት ቤት ነው። ይህ ቤት ነው። هذا መስጂድ ይህ መስጂድ ነው። هذا መስጂድ ይህ መስጂድ ነው። هذا ባብ هذا ባብ ይህ ባብ ነው፣ በር ነው። ይህ በር ነው። هذا ኪታብ ይህ ኪታብ ነው። هذا ይህ ኪታብ ነው። هذا ቀለም ይህ ቀለም እስክሪብቶ ነው። ይህ እስክሪብቶ ነው። ይህ ምስሉ ላይ የምታዩት እስክሪብቶ ነው። هذا ሚፍታህ ይህ ሚፍታህ ነው። هذا መክተብ ይህ ጠረጴዛ ነው። ይህ ምስሉ ላይ የምታዩት ጠረጴዛ ነው። هذا ሰሪር ይህ አልጋ ነው። ይህ አልጋ ነው። هذا ኩርሲ ይህ ወንበር ነው። ይህ ወንበር ነው። ምስሉ ላይ የምታዩት ወንበር ነው። ቀጣዩ የሚያመጣልን ጥያቄ ነው። ጥያቄ ከነመልሱ ያመጣልናል። እዚህ ላይ هذا ካል የአንድ ነገር የምናመላክተው ነገር ለመጠቆም ነው። ስንጨምርበት ደግሞ ሱአል ወይም ጥያቄ ይሆናል ነው። هذا ይህ ምንድን ነው? هذا ይህ ምንድን ነው? لا إله إلا أنت سبحانك إني كنت من الظالمين ይህ ምንድን ነው? هذا ቤት هذا ቤት ይህ ቤት ነው። هذا ቤት ጥርጣሬ ያለበት ይህ ቤት ነውን? ይህ ቤት ነውን? نعم هذا ቤት ትክክል ይህ ቤት ነው። هذا ይህ ቤት ነው። هذا ይህ ምንድን ነው? ይህ ምንድን ነው? هذا ቀሚስ ይህ ቲሸርት ነው። ይህ ቲሸርት ነው። هذا ሰሪር ይህ አልጋ ነውን? لا هذا ኩርሲ አይደለም ይህ ወንበር ነው። هذا مفتاح لا هذا ቀለም ይህ ቁልፍ ነውን? لا አይደለም هذا ቀለም لا አይደለም ይህ እስክሪብቶ ነው። هذا ይህ ምንድን ነው? ይህ ምንድን ነው? هذا ነጅም ይህ ኮከብ ነው። ይህ ኮከብ ነው። ተማሪን ቀጣዮቹ ጥያቄዎች ናቸው። ኢንሻአላህ በቀጣይ እናያቸዋለን። ሰላም አለይኩም ወራህመቱላሂ ወበረካቱ።